ባቦጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራችሁ። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል። ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። ከ9 ዓመት ሕፃን ጀምሮ ብዙ ሴቶች ስላረከሰ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር ዛሬ የማያ ነገር ቢገለጥ እንዴት ጥሩ ነበር። ይሄኛው ኤጲስቆጶሱ ህዝቡን አሳመናቸው። አንድ ነገር ምን ብለው እስላሞቹ አብሮ ይመጡ የለ እና የአምላክ እናት ሆይ ዛሬ ደግሞ ከቸርነትሽ ተስፋ አድርገን እንለምናለን። ተንባላት አይደለም የሚባለው በቤተክርስቲያን ተንባላት ነብይ ነው ጸድቋል፣ ከሱ የሚበልጥ ነብይ የለም እና በጀነት ነው የሚኖር ይላሉ። እስቲ ያሳይና የት እንደሚኖር ዛሬ የማያ ነገር ቢገለጥ እንዴት ጥሩ ነበር። ልመና የምትሰማ መላእክትን አዘዘቻቸው፣ አምጡት። ሲያመጡት የሚገርማችሁ ነገር በአይነ መንፈስ ቦታውን ሁሉ አሳይታቸዋለች። ከየት እንደሚመጣ ብሎ ከባዶ አይደለም፣ ከእሳት ከሲኦል ማለት ነው። ከሲኦልም አይነት አለው። ለምን ቢባል ዓለም ካስተናገደቻቸው እጅግ የመጨረሻ አረመኔ ሰዎች መካከል አንዱ እሱ ነው። እሱ ባወጀው ጂሃድ ወደ 300 ሚሊዮን የሚደርሰው ዳታ ነው የምነግራቸው። ዓለም አቀፍ ዳታ ነው። በጂሃድ ምክንያት ተገሏል። ባለፉት 1400 ዓመታት ማለት ነው። ዛሬም ሊበሉን አሰብስበው ታያቸው የለ ብዬ ስለደከመኝ ትችዋለሁ። ቢገባችሁ ይግባችሁ፣ ባይገባችሁ አንድ ሞት ነው የምንሞተው። 101 ሞት ለእናንተ ከተስማማችሁ ለእኛ ምን ያስፈራናል? ልብ ያለው ግን ልብ ይላል። ወገቡን ስሩን ያጠብቅ ነበር። እየተደረገ ያለው ነገር ታያላችሁ። እንኳን ሌላ ይቅርና የእኛን እምነት 24 ሰዓት ይሳደባሉ አይደለም። የነሱን ስድብ አይደለም ለነሱ መልስ የሰጠው ሰው እዚች ሀገር መኖር ይችላል? ማጆሪቲ ክርስቲያን ባለበት ሀገር መኖር ይችላል? የዛሬ 4 ዓመት እኛ ያሳለፍነው ነገር ረስታችሁት ነው? 81% ኦርቶዶክስ ባለበት ከተማ ለአመታት የቁም እስረኛ ሆነን ነበር አይደለም? ለምን ታውቁት ነው? አቅሙ ጠፍቶ አይደለም፣ ግን እግዚአብሔር ያውቃል። እኔ ያሳዝናል። በነገራችሁ ላይ ማጆሪቲን እንደ ማይኖሪቲ መኖር ስታመጣው ለወሬ እንኳን ይከብዳል። በእርግጥ እንኳን እንደሱ አይነት የከፋ የከረፋ ነገር የሰራ ሰው ሌላም ቢሆን እንደዛ ሆኖ በሳት ሰንሰለት አንገቱ እጁ እግሩ ታስሮ እሱ ብቻ አይደለም በግመል እየተጎተተ ነው። ግመሏ የምትጎትተው ባባለ ዘሩ ነው። ለምን? ብዙ ሴት ስላረከሰ ቅጣት ነው። ከ9 ዓመት ሕፃን ጀምሮ በአደባባይ በይፋ ከ9 ዓመት ሕፃን ጀምሮ ብዙ ሴቶች ስላረከሰ ለዚያ ነው ሰው አለ ነገር ይመስለዋል። ያ ከሌላው ተለይቶ እንደዛ አይነት ቅጣት ይደረሰበት ቆራ መስሎ ከጽልመት 7 እጅ ጠቁሮ አሳየቻቸው። አሕዛብ አፈሩ፣ እኩሎቹ አመኑ። እኩሎቹ ሄዱና ተናገሩ ለገዢዎቻቸው እንዲያደርገው አዋረዱን ብሎ። መንፈሳዊ ነገር ነው እኮ የስጋዊ ነገር አይደለም። በዚያ ምክንያት ከዚያ ጊዜ ጀምሮ መሰረታዊው ነገራቸው ደብረ ምጥማቅን ማፍረስ ነው። የሚገርመው ሊያፈርሱ ሲመጡ እመቤታችን የተገለጠች ትከለክላቸው ነበር። ኋላ ግን እየቆየ በመንፈሳዊ ጉዞ ሰበብ በዚህ ሰበብ የሚመጣው ሰው ቋሚ ስራው ምን ሆነ? በደል ገዳም ከሚወደው ሰው አብዛኛው ሰው ተጠቅሞ የሚመጣ ይመስልሃል? አይጠቀምም። እስቲ አንድ ጥያቄ ልጠይቃችሁ። 1000 ብር ታውቃላችሁ አይደል? ከደሞዛችሁ ውስጥ ወይም ለፍታችሁ ወዛችሁን ጠብ አድርጋችሁ ያገኛችሁት 1000 ብር አለ እንበል። መንገድ ላይ ወርቁ ያገኛችሁት ሌላ 1000 ብር አለ እንበል። የትኛው ነው ዋጋው የሚሰማችሁ? እንዴ በስጋዊ መነጽር ነው፣ በመንፈሳዊ መነጽር አይደለም። ቅዱሳን በስንት ገድል በስንት መከራ ነው ማምላክን የሚያዩት። ሲያዩዋትም ማየቱ ለነፍሳቸው ነው እንጂ ደስታ ለስጋቸው ስቃይ ያለው። ጸላይ ስናት እንዲህ ነው የሚያላምጣቸው። ዛሬም ድረስ ያ ሀብት ላላቸው እንዲህ ነው የሚያላምጣቸው ስጋቸውን ማለት ነው። ዋጋው ይገባቸዋል። ይሄ በከንቱ በቸርነቷ በረራያዋ ለሁሉም በረራያዋ ነው። የበለጠ ደግሞ ለሃጥኡ ለምን ሁሉ ስትታይ ችግር ነው። እያለ ሰው እየተበላሸ ሄደ። መከረች፣ ገሰጸች እግዝእትነ ማርያም በተለያየ ምልክት በተለያየ ጎዳና። እምቢ ሲሉ ቤተክርስቲያኑን ልክ የዛሬ 570 ዓመት አካባቢ በ1440ዎቹ አካባቢ ለአሕዛብ አሳልፋ ሰጠች። መተው ደብረ ምጥማቅን ሜዳ አደረጓት፣ እንዳልነበረች አደረጓት ቤተክርስቲያኗ። ያ ነገር ሲደረግ የሚገርማችሁ ቤተክርስቲያኗን ያቃጠሏት ከሊፋውና ሌሎቹ ደስ ብሏቸው ሲሄዱ እመቤታችን በራእይ ለሁሉም በተመሳይ ሰዓት በህልም ታየቻቸው። እንዲፈርስ የፈቀድኩ እኔ ነኝ ለህዝቡ ቅጣት እንጂ እናንተ በጉልበታችሁ አላፈረሳችኋትም። ስለ ትምክህታችሁ ትጠፋላችሁ። ሁሉን በአንድ ላይ ታጥፍታችኋለች። እነሱን በልጇ ስልጣን በፍርድ ማለት ነው።
ይሄ ዜና በአንድ ቀን እንደዛሬ በስልክና አይገኝም። ከወራት በኋላ መልእክት ተልኮ የት ይደርሳል? ኢትዮጵያ ውስጥ። ማን ነበረ ንጉሳችን? አፄ ዘርዓ ያዕቆብ። ደብዳቤውን ንጉስ ነውና ራሱ አይደለም የሚያነብ፣ ያው ማንበብ መጻፍ መቼም ይችላል። 15 ያክል መጻሕፍት ያሉት ነው። ግን በፕሮቶኮሉ ወይም በህጉ መሰረት አንባቢ አለው። ሲያነብለት አለቀሰ። እዚያ የነበሩትም አለቀሱ። እና በወቅቱ እመቤታችን ስትገለጥ የነበረው አባ ዮሐንስ ኤጲስቆጶስ በስፍራው አልነበረምና አፄ ዘርዓ ያዕቆብ እሰይ እንኳን አባ ዮሐንስ ባይኑ ይህን ሁሉ ጉዳ ላይ አለ። ለምን ያን ይሞት ነበረ። ለእመቤታችን ከነበረው ፍቅር ደብሯን በጣም ስለሚወዳት። ከዚያ በዚያ የነበሩት ግብፃውያን ብዙ አባቶች ነበሩ። ከጳጳሳትም ከካህናትም ከሊቃውንቱ ብዙ ግብፃውያን ነበሩና ተያይዘው ተላቀሱ። እና አፄ ዘርዓ ያዕቆብ በመካከላቸው ገብቶ አይዟችሁ ሲሆን በቀሉን እንመልሳለን ሰራዊት ከተን፣ ግን ዋናው የሚያዋጣን ያችን አስመስለን ገናና የሆነች ደብረ ምጥማቅን በኢትዮጵያ እንሰራለን። ተጉለት በሚባል ስፍራ ዛሬ ጻድቃን የምትባለው ቤተክርስቲያን ጥንት ደብረ ምጥማቅ ነው የምትባለው። ደብረ ምጥማቅ ተሰራች። የሚገርመው ተሰርታ ስታልቅ እመቤታችን መጣች። ቃል ኪዳን ወደዚህ መጣ ማለት ነው። ከዚያ ሁል ጊዜ አባታችን ንጉሱ ጻድቁ አፄ ዘርዓ ያዕቆብ የግንቦትና የነሐሴ ፍልሰታ ሱባኤ ይዙ ነበር። እመቤታችን ትነጋገራቸው ነበር።